ዛሬ በዚህ ቪዲዮ ፎሬክስ ትሬዲንግ ስካም ነው ወይስ አይደለም የሚለውን እንመለከታለን። እንዲሁም በፎሬክስ ትሬዲንግ ውስጥ የምር ብር ይሰራል፣ ሲግናልስ መቀበል ስኬታማ ያደርጋል። እንዲሁም የኔ ተሞክሮና እስከዛሬ ስንት አካውንት እንዳፈነደውና የትላልቅ ትሬደሮችን ሲግናል ገባ እንደነበረ እንዳላዋጣኝ በስፋት እናያለን። እንዲሁም በቪዲዮ መጨረሻ ላይ ደግሞ የእውነት ስለ አንድ ኢትዮጵያዊ ትሬደር በደንብ እናያለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ለዚህ ቤት አዲስ የሆናችሁ ሼር፣ ላይክ፣ ሰብስክራይብ እንድታደርጉ ጠይቃችኋለሁ። ከዚህ በኋላ እንግዲህ ከፎሬክስ ጋር የተያያዙ ኮርሶችን ስለሚለቀቁ እንዲደርሷችሁ ሁላችሁም ሰብስክራይብ እንዲያደረጋችሁ ወደ ደውሏን ምልክት መጫን እንዳትረሱ። ቀጥታ ወደ ቪዲዮ እንሄድ። እንግዲህ እንደምታውቁት በዓለማችን ላይ ትልቁ ማርኬት ፎሬክስ ትሬዲንግ ነው። በቀን በትሪሊዮን በቢሊዮን የሚንቀሳቀስ ማርኬት ነው። እዚሁ ማርኬት ውስጥ ገዢና ሻጭ የሚፎካከሩበት እንዲሁም ደግሞ ለአንዳንዶች ህይወታቸውን የሚለውጡበት ብር የሚሰሩበት ለሌሎች ደግሞ ያላቸውን ወስዶ ባዶ አድርጎ የሚሸኝ ቢዝነስ ነው። በዚህ የንግድ ዓለም ውስጥ ማግኘትና ማጣት ያለና የተለመደ ነገር ነው። እንዲሁም በ2026 በተደረገ ጥናት ፎሬክስ ከሚሳካለት ከ100% ውስጥ 5% ነው ብሎ ጥናቱ ያሳየናል። ሌላው 95% ያለውን አቶ እንዲሁም አክስሮ የማይሳካለት ነው። ስለዚህ ፎሬክስ ስካም ነው፣ ቁማር ነው ይሉታል። ግን እውነታው ፎሬክስ ገንዘብ የሚሰራበትና የሚገኝበት ማርኬት ነው። ገንዘብ እንዳታገኙ የሚያደርጋችሁ የእናንተ አስተሳሰብና የእናንተ ችግር ነው። ዛሬ በፎሬክስ ትሬዲንግ ውስጥ እኔንም በአብዛኛውንም ሰው ያስቸገረንን ነገር እንመለከታለን። እኔ በጣም ብዙ አካውንቶችን አፈንድቻለሁ፣ በጣም ብዙ አካውንቶችን አጥቻለሁ። $500፣ 5000 ፈንድድ አካውንት፣ 10000 ፈንድድ አካውንት፣ በጣም ብዙ ሪል አካውንቶችን አጥቻለሁ፣ ከስር ያለው ግን ይሄ ሁሉ ሲያደርገኝ የነበረው ወይም ይሄ ሁሉ እንዳጣ ሲያደርገኝ የነበረው የራሴ ችግር ነበረ እንጂ የምር ፎሬክስ ትሬዲንግ ስካም ሆኖብኝ አይደለም። ወይም ስካም ያደረኩት እኔው ራሴ ነኝ እንጂ ፎሬክስ ትሬዲንግ ስካም አልነበረም። የብዙ ሰዎችንም ሲግናል ገባ ነበር። ቪአይፒ ቻናሎች፣ የትላልቅ ትሬደሮች ላይፍን እያየው እኔም እንደዛ ምኖር ይመስለኝ ነበር፣ ግን እንደዛ አልሆነም። ታውቃላችሁ ፎሬክስ ትሬዲንግ ውስጥ በሶሻል ሚዲያ የምናያቸውን የምንኖር ይመስለናል። ስለዚህ ምን ብለን እናስባለን? ፎሬክስ ውስጥ ቶሎ ገብተን ብር ቶሎ ሰራ አድርገን ቶሎ አምጥተን የምንለወጥ ወዲያው ቶሎ ስኬታማ የምንሆን ይመስለናል። በእውነቱ ግን እኔ ግልጹን ስነግራችሁ ፎሬክስ ከጀመርኩኝ 3 ዓመት ሆኖኛል። ግን በዚህ 3 ዓመት ውስጥ አንድ ያስተዋልኩት ነገር ቢኖር ቶሎ በፎሬክስ ትሬዲንግ ውስጥ ስኬታማ እንደማይኮን ነው። ይሄም ስኬታማ የማይኮንበት አንዱ ትልቁ ችግር ራሳችን ነን። ቢኮዝ ፎሬክስ ትሬዲንግ በሰው ጭንቅላትና በሰዎች አስተሳሰብ ላይ የተመሰረተ ማርኬት ነው። ስለዚህ ስኬታማና በፎሬክስ ውስጥ ለውጥ እንዳታመጡ የሚያደርጋችሁ የራሳችሁ ችግር ራሳችሁ ናችሁ። ስለዚህ ዛሬ በዚህ ቪዲዮ ውስጥ በደንብ ራሳችንን እንድታዩና በደንብ እንድትመለከቱ ፈልጋለሁ። ዛሬ በዚህ ቪዲዮ ውስጥ ይህንን ነገር በደንብ አንደርስታንድ ካደረጋችሁ ሜቢ እኔ 3 ዓመት ፈጅቶብኝ ሊሆን ይችላል። እናንተ ግን በአመት ውስጥ ባልሞላ ውስጥ በ3 ወር ውስጥ ባልሞላ ውስጥ ስኬታማ መሆንን ትችላላችሁ። ስለዚህ በጣም ብዙ ሰው የሚነግራችሁ ወይም ደግሞ በጣም ብዙ ሰው ያልነገራችሁን ወሳኝ ፖይንት የሆነችዋን ነገር በፎሬክስ ውስጥ እናነሳለን። ስለዚህ ፎሬክስ ትሬዲንግ ቅድም ላይ እንዳልኳችሁ በጣም በብዙ በትሪሊየን እና በሚሊየን ትሬድ የሚደረግበት እንዲሁም የዓለማችን ትልቁ ማርኬት ነው አለን። አዎ እውነት ነው፣ የዓለማችን ትልቁ ማርኬት ነው። እዚህ ውስጥ በገዢና በሻጭ መካከል የሚፎካከርበት ማርኬት ነው። ገዢዎችና ሻጮች የሚገዙበት የሚሸጡበት ትልቅ የሆነ ማርኬት ነው። ስለዚህ እዚህ ማርኬት ውስጥ ገብተን ገንዘብ እንሰራለን ወይ ለምትሉት ጥያቄ አዎ ገንዘብ ይሰራል። ነገር ግን ገንዘብ እንደምትሰሩት ሁሉ ደግሞ ገንዘብን ታጣላችሁ። በጣም ብዙ ሰዎች ወደ ፎሬክስ ትሬዲንግ ውስጥ ሲመጡ ችግራቸው ምንድነው? ገንዘብ ማጣት አይፈልጉም፣ ገንዘብ ብቻ ማግኘት የሚፈልጉት። ስለዚህ ገንዘብ ሲያጡ ደግሞ ፎሬክስ ትሬዲንግ ስካም ነው፣ አይ ፎሬክስ ትሬዲንግ ምንድነው? ቁማር ነው ብለው ወደ አሉባልታ ይገባሉ። ስለዚህ ፎሬክስ ትሬዲንግን እንደ ቁማርና እንደ ስካም ያዩታል። ግን ፎሬክስ ትሬዲንግ ሪል ብር ይሰራበታል። አሁንም የምነግራችሁ ነገር ቢኖር ፎሬክስ ትሬዲንግ ጊዜ ሰጣችሁት ራሳችሁን፣ ሜንታሊቲያችሁን፣ ሳይኮሎጂ፣ ሪስክ ማኔጅመንት ከጠበቃችሁ በእውነት ፎሬክስ ትሬዲንግ ይሳካላችኋል። በጣም ብዙ ሰው ችግሩ ምንድነው? በፎሬክስ ትሬዲንግ ውስጥ እዚህ ማርኬት ውስጥ ሲገባ የብዙ ሰዎችን ሲግናል መግባት ይፈልጋል። የብዙ ሰዎችን
የሚገቡትን ትሬዶች መግባት ይፈልጋል። ቪአይፒ ግሩፖችን ይቀላቀላል። ግን እንደዚህም ሆኖ ደግሞ ፎሬክስ ትሬዲንግ ውስጥ ምንም ስኬትን አላገኘም። እንዲሁም ስኬትን ከማግኘት ይልቅ ያለውን ገንዘብ አቶ ከስሮ ይወጣል። ዛሬ ግን አንድ ተሞክሮ ልስጣችሁ። የማንኛውንም ሰው ቪአይፒ ግሩፕ አትቀላቀሉ። የማንኛውንም ሰው ሲግናል አትውሰዱ። ምክንያቱም አይጠቅማችሁም፣ ምንም አያረግላችሁም። ስለዚህ በራሳችሁ መንገድ፣ በራሳችሁ ሁኔታ፣ በራሳችሁ ነገር ብትሰሩ ይሻላችኋል። ሁለት ደግሞ ፎሬክስ ትሬዲንግ ውስጥ እንዳያልፍላችሁ ከሚያደርግላችሁ ነገሮች አንዱ በዲሞ አካውንት ትሬድ ማድረግ ነው። በጣም ብዙ ሰው እንግዲህ እንደምታውቁት ፎሬክስ ትሬዲንግ ውስጥ በዲሞ አካውንት ትሬድ ያደርጋል። ስለዚህ በዲሞ አካውንት ትሬድ ያደርግና ሪልና ዲሞ ላይ ሲመጣ አንድ አይሆንበትም። ስለዚህ በዲሞ የለመደው ነገር ሪል ላይ መጥቶ ሲመለከት ምንም ነው በቃ እንትን አያገኝለትም፣ ትርፍ አያገኝበትም። ዲሞና ሪል ላይ ያለው ሜንታሊቲ አንድ አይሆንም። አይታችኋላ። ለዚህ ነው ጀማሪም ሆኑ ፕሮም ሆኑ ሪል ላይ ነው ያላችሁን ገንዘብ ከታችሁ ሊሆን ይችላል ትሬድ ማድረግ የሚጠበቅባችሁ። ደግሞ ካፒታል የለኝም ገንዘብ የለኝም የምትሉ ከሆነ ከዚህ በፊት የሰራሁት ቪዲዮ ስላለ እሱ ቪዲዮ ላይ ሄዳችሁ በነፃ ፈንድድ አካውንቶችን ተቀብላችሁ ትሬድ ማድረግ ትችላላችሁ። ስለዚህ በእነዚህ የራሳችሁን ሪስክ ማኔጅመንትና ሳይኮሎጂ ማየት አለባችሁ። ምክንያቱም ፎሬክስ ትሬዲንግ ከስትራቴጂ በላይ የሚወስነው ሳይኮሎጂና ሪስክ ማኔጅመንት ነው። እነዚህ ሁለቱ ላይ ቤዝድ ኦን ከሆናችሁ ካልሰራችሁ፣ ሳይኮሎጂ ላይ ራሳችሁን ካላጠነከራችሁ፣ ሪስክ ማኔጅመንታችሁ ላይ ጎበዝ ካልሆናችሁ ፎሬክስ ትሬዲንግ ለእናንተ ቁማርና ስካም ነው የሚሆነው። ስኬታማም ለመሆን ደግሞ በጣም ብዙ ጊዜ ሊወስድባችሁ ይችላል። ዛሬ ግን እኔ የሰራሁትን ስህተት እንዳትሰሩ እንዲሁም ደግሞ እንዳትሳሳቱ ዛሬ ይሄንን እላችኋለሁ። እውነት ፎሬክስ ትሬዲንግን መለወጥ ትችላላችሁ፣ ገንዘብ መስራት ትችላላችሁ። ግን ፎሬክስ ትሬዲንግ ገንዘብ የሚሰራበት እነዚህ ነገሮች ስታስተካክሉ ብቻ ነው። ፎሬክስ ትሬዲንግ ስገቡ ገንዘብ የሚሰራበት ማርኬት ነው፣ ደግሞ ገንዘብም ደግሞ የሚታጣበት ማርኬት ነው። ስለዚህ ይሄንን ነገር አስባችሁ ወደ ፎሬክስ ግቡ። ደግሞ ፎሬክስ ትሬዲንግ ላይ ስትገቡ ሪስክ ማኔጅመንታችሁን በቀን ቢያንስ ይህንን ያክል መስራት አለብኝ፣ በቀን ይህንን ያክል ማጣት አለብኝ ብላችሁ ማኔጅ ካረጋችሁበት ከዛ መብለጥ የለበትም ማነስ የለበትም። እኔ ለብዙ አመታት ሲያስቸግረኝ የነበረው ይሄ ነው። አንድ ማርኬት ላይ መግባት ባለብኝ ሰዓት ላይ አልገባም፣ ያመልጠኛል ያ ማርኬት። ልክ የሄደ በኋላ ኢንትሪ የሚሰጠኝን ቦታ ፈርቻ አልገባበትም። ከዛ እኔ ወዳልኩት ቦታ ከሄደ በኋላ ቶሎ ደንግጬ መግባት፣ ከዛ ደግሞ ተመልሶ ደግሞ ሲመጣ ሪቴስት ለማድረግ ሲመጣ የሚያስወጣኝ ነገር። ከዛስ እንደዛ ደግሞ ሲሆን ደግሞ ምን እያደረኩኝ መጥቶ ጋምብሊንግ ማድረግ ጀመርኩኝ። ባይ ባይ ሴል ሴል ባይ ባይ ሴል ሴል እያደረኩኝ መምጣት ጀመርኩ። ይሄ ሁሉ ግን አላዋጣኝም ነበር። ይሄ ሁሉ ግን ሰክሰስ አላረገኝም ነበር። ዛሬም አንድ በዚህ ቪዲዮ የምነግራችሁ ፎሬክስ ትሬዲንግ ላይ በፍጹም ሪስክ ማኔጅመንታችሁን ካልጠበቃችሁ በፍጹም ስኬታማ መሆን አትችሉም። ስለዚህ ሪስክ ማኔጅመንታችሁን ጠብቃችሁ የራሳችሁን ነገር ቢልድ ማድረግ ትችላላችሁ። ሁለተኛ ከሪስክ ማኔጅመንት በተጨማሪ ዋናው ነገር ሳይኮሎጂ ነው። ፎሬክስ ላይ ታውቃላችሁ በጣም ብዙ ሰዎች ገንዘብ ማጣት አይፈልጉም። እዚህ ማርኬት ላይ ገብተው ቅድም ላይ እንዳልኳችሁ ገንዘብ ማጣት አይፈልጉም። እንደውም ገንዘብ ከማጣት ይልቅ ገንዘብ ብቻ የሚገኝበት ማርኬት ይመስላቸዋል። ግን ፎሬክስ ትሬዲንግ ገንዘብ የሚታጣበት ገንዘብ የሚሰራበት ማርኬት ነው። ስለዚህ ዛሬ እምላችኋለሁ ፎሬክስ ትሬዲንግ ገንዘብ ይገኝበታል፣ ፎሬክስ ትሬዲንግ ገንዘብ ይታጣበታል። ስለዚህ ሳይኮሎጂያችሁን አሳምናችሁ መግባት አለባችሁ። ምን ካጣውም ልጣ ካገኘውም አላገኝ ብላችሁ ፎሬክስ ትሬዲንግ ውስጥ መግባት አለባችሁ። ያለበዚያ በፍጹም ፎሬክስ ትሬዲንግ ስኬታማ ሊያረጋችሁ አይችልም። ፎሬክስ ትሬዲንግ ስኬታማ ልትሆኑ አትችሉም። ይህንን የምነግራችሁ ምክንያት በጣም ብዙ ሰዎች ለነግሯችሁ ሊሆን ይችላል። ዛሬ ምን ደግሜ ነግራችኋለሁ። ሳይኮሎጂና ሪስክ ማኔጅመንት ካልወሰናችሁ ካላስተካከላችሁ በፍጹም ፎሬክስ ትሬዲንግ ስኬታማ አትሆኑም። እንደውም ታውቃላችሁ በ2026 በወጣ ጥናት በፎሬክስ ቢያንስ 80% ሪስክ ማኔጅመንትና ሳይኮሎጂ ነው። ሌላው 20% ነው ስትራቴጂ። ታውቃላችሁ ስትራቴጂ ከ100% 20% ነው የሚወስነው።
ሌላው 80% ሳይኮሎጂና ሪስክ ማኔጅመንት ነው። እነዚህ ነገሮች ማሻሻል ከቻላችሁ፣ እነዚህ ነገሮች መለወጥ ከቻላችሁ ፎሬክስ ትሬዲንግ ጌታማ ያረጋችኋል። ፎሬክስ ትሬዲንግ ህይወታችሁ ይለወጣል። ሁለት ደግሞ እምላችሁ ነገር ቢኖር የማንንም ሰው ላይፍ በሶሻል ሚዲያ አይታችሁ መታችሁ እንትን አትበሉ። ቢኮዝ ይሄ ነገር ሮንግ ነው። በጣም ብዙ ሰዎች ላምበርጊኒ፣ ፌራሪ፣ ማርቼዲስ ምን ብር እንደዚህ ዶላር ከምረው ይዘው መተው ሲያሳያችሁ ይሄ ሁሉ እውነት አይደለም። ይሄ ሁሉ ውሸት ነው። እናንተን እስካም ለማድረግ፣ እናንተን ለማጭበርበር፣ እናንተ የነሱን ቪአይፒ ግሩፕ ገብታችሁ የነሱን ቪአይፒ ግሩፕ ከተቀላቀላችሁ በኋላ እነሱ በእናንተ ገንዘብ፣ በእናንተ ቪአይፒ በምትገቡበት ገንዘብ እንዲሁም ደግሞ እናንተ ወደ አንድ ብሮከር ባመጣችሁት ጊዜ ገንዘብ እነሱ ያለማቋረጥ ይከፈላቸዋል። ስለዚህ እነሱ ገንዘብ የሚሰሩበት ነገር ነው። ስለዚህ ፎሬክስ ትሬዲንግ ላይ ያንን ነገር አይታችሁ መታችሁ፣ ያንን ሌክዠሪ ላይፍ አይታችሁ መታችሁ እውነት ሪያሊቲ ላይ ለማግኘት በአንድ ጊዜ ቶሎ ለመለወጥ አትጣሩ። ፎሬክስ ትሬዲንግ የጊዜ ጉዳይ ነው። ሜቢ አመታት፣ የወራቶች፣ የ2 ዓመት የ3 ዓመት ሊሆን ይችላል። ባንዴ ለውጥ ላይ ይገኝ ይችላል። ስለዚህ የማንንም ሰው ላይፍ በሶሻል ሚዲያ በምታዩት ላይፍ እየመጣችሁ አትመልከቱ። ያንን ላይፍ ደግሞ እንትን አትበሉት። ፎሬክስ ትሬዲንግ ላይ አምጥታችሁ እንደዚህ ብላችሁ አታስቡት። ስለዚህ ዛሬም እምላችሁ ነገር ቢኖር ፎሬክስ ትሬዲንግ ገንዘብ የሚሰራበት ትልቅ ማርኬት ነው። ራሳችሁን ከለወጣችሁ ሳይኮሎጂና ሪስክ ማኔጅመንት የሚባሉትን ነገሮች በደንብ ከሰራችሁበት ፎሬክስ ትሬዲንግ ገንዘብ ይሰራበታል። እርግጠኛ ነኝ ይሄንን ካደረጋችሁ በዚህ 3 ወር ውስጥ 4 ወር ውስጥ በዚህ አመታቶች ውስጥ ፎሬክስ ትሬዲንግ ሰክሰስፉል ትሆናላችሁ። ለእናንተ ከጋምብሊንግ ወጣችሁ ከስካምነት ወጣችሁ ወደ ሪል ትሬደርነት ትገባላችሁ። ስለዚህ እነዚህ ነገሮች በደንብ ለውጡ። ሪስክ ማኔጅመንትና ሳይኮሎጂ ላይ በደንብ ስሩ። ሪስክ ማኔጅመንታችሁን ጠብቁ፣ ሳይኮሎጂያችሁን በደንብ ስሩበት። ከዛ ሰክሰስፉል የምትሆኑበት መንገድ በጣም ቀላል ነው። እኔ ለብዙ አመታት ያስቸገሩኝ ነገሮች ይሄ ነው። 2 በፍጹም በዲሞ ትሬድ እንዳታደርጉ። ዲሞ ስካም ነው። እውነት ዲሞ ስካም ነው። እኔ ግልጽ ነው መነገራችሁ። ዲሞ ስካም ነው፣ ሪል አይደለም። ዲሞና ሪል እንትን ላይ ስትመጡ አንድ አይደለም። ከቻላችሁ ገንዘብ ከታችሁ፣ ካልቻላችሁ በትንሽዬ ገንዘብ ፈንድድ ገዝታችሁ አይ ገንዘብ የለኝም ካፒታል የለኝም የምትሉ ከሆነ እኔ የሰራሁት ቪዲዮ አለ፣ ወደ ታች ግቡና እዩ። እሱ ቪዲዮ ላይ ገብታችሁ ካያችሁ በኋላ በነፃ የ100,000 እና $2,000 አካውንቶችን የምታገኙበትን መንገድ አሳይቻችኋለሁ። ያንን መንገድ ገብታችሁ ወስዳችሁ በሪል ትሬድ አድርጉ። በፍጹም በዲሞ ትሬድ እንዳታደርጉ። ዲሞ ስካም ነው። በፍጹም በዲሞ ትሬድ እንዳታደርጉ። ይሄንን እላችኋለሁ። በቀጣይ ሙሉ ስማርት መኒ ኮንሰፕት ቪዲዮ ይለቀቅላችኋል። ስለ ስማርት መኒ ትሬደሮች እንዴት ኢንትሪ ፖይንታቸውን እንዴት እንደሚያዘጋጁ፣ እንዴት ሪቴል ትሬደሮችን እንዴት እንደሚያጠምዱ በደንብ ስለ ስማርት መኒ ኮንሰፕት በደንብ ስለ ኤስኤምሲ ኮርስ አዘጋጅቼ እለቃለሁ። ስለዚህ በእውነት ለዚህ ይሄኛው ቪዲዮ እንዲደርሳችሁ ይሄኛው ሙሉ ፉል ኮርስ እንዲደርሳችሁ ይሄን ቤት ሰብስክራይብ ያድርጉ። እንዲሁም ደግሞ የቴሌግራም ቻናሎቻችንን ይቀላቀሉ። በነፃ ትምህርት የምንማማርበት የአንዱን ልምድ የምንወሳሰድበት የቴሌግራም ነፃ ግሩፕ ቻናል አለን። እዛ ቻናል ላይ ጆይን አድርጉ። ወዳችኋለሁ። በቀጣይ ቪዲዮ በአሪፍ ቪዲዮ መጣለሁ። ይሄን ቤት ሰብስክራይብ ያድርጉ፣ ሼር ያድርጉ። በቀጣይ በአሪፍ ቪዲዮ መጣለሁ።